በተለይ ትንሽ ገዘፍ ያሉና ጠቃሚ የሆኑ ፕሮጀክቶችን በምንመለከትበት ሰዓት እናንተ በተሻለ ብቃት ያንን ነገር ልታከናውኑት የምትችሉት በተለይ በውስጡ አንዳንድ ስትራቴጂዎችን የያዘ ከሆነ ጠቃሚ እቅዶችን በውስጡ ያካተተ ከሆነና በተለይ የጊዜ ገደብ ሲኖረው እናንተ በብቃት እንደምታከናውኑ በጣም ግልጽ የሆነ ነገር ነውና የጊዜ ገደብና በዛ ፕሮጀክት ላይ እናንተ ቀጣይ ምን ማድረግ እንዳለባችሁ ሊጠቁም የሚችል ፕላን ሲኖራችሁ ይበልጥ ሞቲቬትድ እንድትሆኑና ለምን አላማ ያንን ፕሮጀክት እንደምትሰሩት በጥልቅ በሆነና ግልጽ በሆነ መልኩ የመረዳት እና የበለጠ ፍላጎቶች እየኖራችሁ የመቀጠል አይነት ነገሮች ይኖራሉና አንድ ጥረት የሚጠይቅ ተግባር በዚህ መልኩ የተዋቀረ ካልሆነ ነገሮችን በቁጥጥራችሁ ውስጥ አድርጋችሁ መስራታችሁ ይቀርና በፍጥነት የመጨረስ ነገሮች እናንተ ላይ በቃ በፍጥነት መጨረስ ብቻ የሚለው ነገር እናንተ ላይ ይስተዋላሉ። በቅርቡ እናንተ ምንም አይነት ገደብ በውስጡ የሌለው ጉዳይ ወደ እናንተ መጥቶ ሊሆን ይችላል እና ይሄ ገደብ አለመኖር እናንተን የነጻነት ስሜት እንዲሰማችሁ ማድረግ ሲገባው በተቃራኒ ግን የተገደባችሁ አይነት ስሜት ሊሰማችሁ ይችላል። በዚህ ጉዳይ ላይ በቻላችሁት አቅም እናንተ በዚህ ጥረት የሚጠይቅ ተግባር ላይ እርምጃ በምትወስዱበት ሰዓት ለራሳችሁ የነጻነት ስጦታን ለራሳችሁ በነጻነት ስጦታን በደስታ የምታበረክቱ ከሆነ ይበልጥ ክሬቲቭ የመሆንና አይምሯችሁ በራሱ መንገዶችን እንዲመራችሁ የማድረግ እድላችሁ ከፍተኛ ይሆናል። ይሄ ደግሞ እናንተ አስደናቂ የሆኑ ሀሳቦች ወደ አይምሯችሁ እንዲመጡ የሚያግዟችሁ ይሆናል። ስለዚህ የነጻነት ስሜት እንዲሰማችሁ ቢያንስ ለራሳችሁ መፍቀድ መቻል አለባችሁ ማለት ነው።